ሰላም። ስለ በገና የመዝሙር ቅኔዎች ምን ያህል ያውቃሉ? ዛሬ አንድ ቅኔ አብረን እንፈታለን። ጠማማውን እንጨት ወልጋዳውን እንጨት ጠማማውን እንጨት እየቆረጣችሁ ይህም አገር ሆኖ ቤት ትሰራላችሁ። ይህ የበገና ዝማሬ በዘማሪ ደምሴ ደስታ በስለ ቸርነት ቅኝት የተዘመረ መዝሙር ሲሆን የመዝሙራቸውም ርዕስ አይቀርም ሞቱ ይሰኛል። ከዚህ ግጥም ይህም አገር የሚለውን ህብረ ቃል እንወስዳለን። ወደ ሰሙ ስንሄድ ይህም አገር ሲል ቤት ለመስሪያ የሚሆን ደህና እንጨት አገኘው ብላችሁ ቤት ትሰራላችሁ ወይ? ጠማማ የሆነ እንጨት እንደሆነ እያወቃችሁ እንዴት ቤት ለመስራት ታስባላችሁ? የሚል ቀጥተኛ ትርጉሙን ይሰጠናል። ወደ ወርቅ ስንመጣ ወይንም ወደ ዋናው ምድር ስንሄድ ይህም ሀገር የሚለውን ይህም ሀገር ብሎ ይተረጉመዋል። ያለንበትን ምድር ሀገር ይለዋል። ዓለም ዘላለማዊ የሆነች በምድርም እስከ መጨረሻው የምትኖሩ መስሏችሁ ነው ወይ ቤት መስራታችሁ? እንሞታለን ጥለናውም እንሄዳለን ብላችሁ ምን ነው አለማሰባችሁ? ቤት መስራት በሰማይ ነው። ከገቡ መውጣት ካገኙ ማጣት በሌለበት ርስት ዘላለም የምንኖርበት የማያልፍ የማያረጅ ቤታችንን በመንግስተ ሰማያት እንስራ እያለን ሲሆን ይህም ቤት የሚሰራው በዚህ ምድር ላይ ባለን ቆይታ በምግባር ስንኖር ትእዛዙ ስንጠብቅ በሃይማኖታችን ስንጸና ነው እያለ መንገዳችን እንድናስተካክል ይመክረናል።